እኔ ስታመም ማሳከም የለበትም መሰሪያ እንደት ይታያል በሳሳሳት ማሳከም የሚለው ዑለማዎች ላይ ኺላፍ አለ። አንዳንድ ፉቃዎች ማሳከም አይወጅበትም ይላሉ። ይሄ በጣም ደስ የማይል አነጋገር ነው የምለው እኔ። ማብላት ታለበት ማልበስ ካለበት ስትታመም ማሳከም ግዴታው አይደለም ማለት እኔን በጣም ነው አጥብቀው ግን ኺላፍ አለ ፉቃዎቹ ይላሉ። በሐነፊም በሻፊዒም ይናገራሉ። ይሄን ምክንያት የሚያደርጉት ምንድነው? ይሄ ነፈቃ የሚባለው ጀዛኡል ኢህቲባስ ነው ይላሉ። ማሳከም የሚለው ፉቃዎቹ ባዱል ፉቃ አይወጅብበትም ማሳከም ይላሉ። እነሱ ምክንያት የሚያደርጉት ይሄ ነፈቃ ማልበስና ማጠጣት ወጪ የሚለው ግዴታ የሆነበት እሱ ቤት ስለተቀመጠች ነው፣ ለሱ ብላ ስለተሐበሰች እንዴስ እንደመታሰራ ስለሆነ ለሱ ስለምትጠቅመው ነው የሚሉት። እስልምና ሊቃውንት በሙሉ ያሉበት ከአራቱ መዛቦች ወይም ደግሞ ትምህርት ቤቶች ከማሊኪ፣ ሻፊ፣ ሐንበሊ እና ሐነፊ ስኩል ላይ ያሉትን በሙሉ ሰብሰብ አድርገው የጋራውን ሐሳብ የማጆሪቲ ወይም ደግሞ የበለጠውን ሐሳብ እያመጡ መልስ የሚመልሱበት ዌብሳይት ነው። እዛ ዌብሳይት ላይ ጥያቄውን እንዲያስቀምጣል። ኢፍ ኤ ዋይፍ ፎልስ ኢል ይላል። ሚስት ብትታመም whether temporarily or chronically ጊዜያዊ የሚሆነ ደግሞ ቆየት ያለ ጠና ያለ ህመም ቢሆን is the husband obligated to pay for her medical expenses ብሎ ያስቀምጣል። ባል ወይም ደግሞ ባለቤቷ አጋሯ ለሚስቱ የህክምና ወጪ መክፈል ግዴታ አለበትን ብለው ይጠይቃሉ። ምክንያቱም ብለው ወይም ደግሞ እንደ ኤግዛምፕል ያስቀምጣል። ምንድነው ይሄ ኤግዛምፕል? if she wants to have children ብሎ ያስቀምጣል። ልጅ መውለድ ብትፈልግ and is suffering from problem in that regard ብሎ ያስቀምጣል። ልጅ ተማት ከሆነ is it religiously obligatory for him to work with her in her treatment ብሎ ያስቀምጣሉ። እሷን ለማሳከም አውራት ሊሰራ ይገባልን? ግዴታው ነው። including what should a woman who has no money and whose husband does not give her any money to save do if she falls ill and wants to treatment ብሎ ያስቀምጣል። ይህ ማለት ምንድነው? ሚስት ባትሰራ ስራ ባትሰራ ወይም የቤት እመቤት ብትሆን ባልየው ምንም የማይሰጣት ቢሆንና ብትታመምበት ለመድኃኒት ግዴታ የማሳከም ኃላፊነት አለበትን እሷን የማስታመም ብሎ ይጠይቃሉ። መልሱን እንዲህ ያስቀምጣሉ። ከአራቱም መዛቦች ወይም ትምህርት ቤቶች ወይም ደግሞ የእስልምና ሊቃውንት ከሚወጡባቸው ሐነፊ፣ ማሊኪ፣ ሻፊ እና እንዲሁም ሐንበሊ ተሰባስበው የተናገሩት ንግግር እንዲህ ነው ብሎ ያስቀምጣል። The majority of jurists from the four schools of jurisprudence hold that a husband is not obligated to pay for his wife medical expenses ብሎ ያስቀምጣሉ። አንድ ባል አብዛኛዎቹ ሊቃውንት በተስማሙበት መሰረት ለሚስቱ ማሳከሚያ የሚሆነውን ገንዘብ ለሕክምና ወጪ የሚሆን አለመክፈል ይችላል፣ ግዴታው አይደለም ብሎ ያስቀምጣሉ። እንደውም ማብራሪያ ይሰጣል። some of them reason that this is not a normal necessary need ይሄኛውን አንዳንዶች ኖርማል አይደለም፣ ጤናማ አይደለም፣ አስፈላጊ ነው ብለው ሲያስቀምጡ ግዳጅም ነው ማለት ያስቀምጣሉ። አንዳንዶቹ ግን በተቃራኒው ባል መክፈል ያለበት ለሚስቱ ለምግብና ለመጠጥ ምናምን ነው፣ እሱ ከዛ ውጭ ያለው ለሕክምና መክፈል አይጠበቅበት ብለው ያስቀምጣሉ። ይህንን ከየት አገኙት ካላችሁ ደግሞ ለዛ የአራቱንም መዝሃቦች ወይም ደግሞ ስኩሎች ትምህርት እንመልከት። ለምሳሌ ሐንበሊ እንመልከት። የሐንበሊ መዝሃብ ወይም ደግሞ ትምህርት ቤት እንዲህ ብሎ ያስተምራል። በዚህ ሸርሕ ሙንተህ አልኢራዳት የአልቡሁቲ መጽሐፍ ላይ እንዲህ ብሎ ተቀምጧል። The husband is not obligated to pay for either medicine or a doctor if ማንን ማለት ነው? በደንብ አዳምጡ። his wife falls ill ሚስት ብትታመም ለመድኃኒት ወይም ለሐኪም የመክፈል ግዴታ የለበትም ብሎ ያስቀምጣል። የሐንበሊ ሌላኛውስ ምናልባት ካላችሁ ለምሳሌ የማሊኪን እናንሳ። የማሊኪ መሐዘብ ላይ ያሉ የእስልምና ሊቃውንት እንዲህ ብሎ ያስቀምጣሉ። ተመሳሳይ መንገድ ማለት ነው። ኢማም ማሊክን በመጥቀስ ኢማም ማሊክ said and she the wife is not entitled to payment for medicine for illness ብሎ ያስቀምጣል። from the husband's wealth ከባልየው ሀብት ላይ ሚስት ብትታመም ብር ጠይቃ የመታከም ወይም ደግሞ ባል የግዴታ ሰጥቷት እንድትታከም ማድረግ መብቱም የላትም እሷ ብሎ ያስቀምጣል። the same was said by ሻፊ ብሎ ያስቀምጣል። ሻፊ ወይም ደግሞ የሻፊ ስኩልም እንዲህ ብሎ ደግፎ ብሎ ያስቀምጣል። as is not in his who the husband
ኢንተረስት ብሎ ያስቀምጣል። የባልየው ኢንተረስት ወይም ፍላጎት ስላልሆነ ብሎ ያስቀምጣል። እርሷ ሚስት ለሕክምና መድኃኒት ክፍያ ከባሏ ሀብት የማግኘት መብት የላትም። ይሄን የሚያስቀምጠው የማሊኪ ስኩል ነው። የት ካላችሁ አልዛሂር የሚባል ኪታባቸው ላይ አልቀረፊ ያስቀመጠው ሀሳብ ነው። ከዚህ ጋር በተያያዘ እዚሁ የማሊኪ ስኩል ላይ ሀሺያት አልሳዊ አህመድ አልሳዊ ነው እንዲሁ ላይ ያስቀምጣል። ተመሳሳይ መንገድ ማለት ነው። ዘ ሃዝባንድ ኢዝ ኖት ኦብሊጋትድ ቱ ፔይ ፎር ፍሩት ፎር ዘ ዋይፍ ኖር ፎር ሜዲሲን ብሎ ያስቀምጣል። ይሄ እንደውም ከፍ ያደርገዋል። አልሳዊ ከፍ በማድረግ ለሕክምና ብቻ ሳይሆን ለፍራፍሬም ቢሆን አንድ ባል ለሚስቱ የመክፈል ግዴታ የለበትም። ብትታመም ሙዝም ብርቱካንም አድርገው በሚስትየዋ እንድታጋግም የማድረግ ፍላጎት ከሌለው አለመክፈልና አለመግዛት መብቱ ነው ብሎ ያስቀምጣል ማለት ነው። በደንብ አዳምጡ። አለመክፈል መብቱ ነው። እንደውም ቀጠል ያደርጋል። ዌዘር ፎር አን ኢልነስ ኦር ኤ ውንድ ኖር ፎር ባዚንግ ኖር ፎር ኤ ዶክተር ብሎ ማብራሪያውን ይሰጣል። ብትታመም ብትቆስል ወይንም ደግሞ መታጠቢያ ራሱ ብትፈልግ ለዛ ለመታጠብ ራሱ ወይም ደግሞ ለዶክተር አለመክፈል መብቱ ነው።